ሰላም ውድ የብሩኬ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቤተሰቦች ያው እንግዲህ ዛሬ በእኔ ቤት አይደለም የመጣሁት በብሩኬ ቤት ነው የመጣሁት። ብሩኬ እንደምታውቁት ለረጅም ጊዜ ጠፍቷል። ያው ቡታጀራ ካስታወሳችሁ ቡታጀራ ላይ ሽምግልና በጣም ብዙ ነገሮችን ጠይቆኝ አቢ ከነ አብርሽ ጋር ተጣልቶ ነበርና እዛ ቪዲዮ ላይ ታስታውሳላችሁ። እዛ ላይ ሽምግልናም ጠርቶኝ ነበረ እና ብሩኬ ወንድማችን ወደ አዲስ አበባ እንደመጣም ሰምቻለሁኝ። መጀመሪያ እስቲ እሱን ከማግኘቴ በፊት ለምን በቪዲዮ አላገኘውም ዛሬ ብዬ ነው የመጣሁት። ቤተሰቦች ያው እኔም አዲስ ቻናል ከፍቻለሁኝ ታውቃላችሁ። እየገባችሁ ሰብስክራይብ አድርጉ እዛም ላይ እና እሱንም ደግሞ ለማበረታታት ረጅም ጊዜ ቪዲዮ አልፖስተም እንደምታውቁት። ያው ቤተሰቦች ብሩኬ ስል ግን ትንሽ ግር እንዳይላችሁ የአቤኒ ቲዩብ ካሜራማን ነው እና እሱ ያው እንደምታውቁት ለረጅም ጊዜ ቪዲዮ አልፖስተም እና ረጅም ጊዜ ሆኖታል እና በምክንያት እንደጠፋ ከኔም ጋር መገናኘት አልቻለም። በአጋጣሚ በስራም ጉዳይ በምናም በአንዳንድ ነገሮች ባለመመቻቸት ከኔ ጋርም አልተገናኘንም ለረጅም ጊዜና እስቲ ምን እንትን እንደሚል በምን ምክንያት እንደጠፋ እሱን በደንብ እንጠይቀዋለን ማለት ነው። እና እየጠበቅኩት ነው። ወደኛ ሰፈር እንዲመጣ ነግሬዋለሁኝ። ያውቀዋል፣ ደውዬለታለሁኝ። ቤተሰቦች ያው ብሩኬ በጣም ምርጥ ሰው ነው። ብሩኬ ማለት ያው እኔንም ካስታወሳችሁ እዛ ቡታጀራ ላይ ሽምግልና ሆኜ እንደ ትልቅ ሰው አክብረውኝ በደንብ ተቀብለውኛል። ቡታጀራ የሄድኩኝ ሰዓት በጣም ምርጥ ልጆች ናቸው። ያው መንገድ በሄድኩበት ድንገት እዛ ቪዲዮ ላይ ገብቼ እንትን ሽምግልና ሽማግሌ እንደሆናቸው ያው ካስታወሳችሁ ሽማግሌ እንደሆናቸው አስገብቶኝ ከመንገድ አስቀርቶኝ እና ያው ይሄን ለፍቅር ብዙ ነገር እንትን የሚሆን ናቸው። ግጭት የማይፈልጉ በጣም ምርጥ ልጆች ናቸው። ያው ቤተሰቦች ከቡታጀራ ወደ አዲስ አበባ እንደመጣ ሰምቻለሁኝ። አቤኒ ነግሮኛልና እስቲ ለረጅም ጊዜ ሳይደውልልኝም ስልኩም አይሰራም፣ የበፊት ስልኩ አይሰራም ለረጅም ጊዜ ምን እንደሆነ አላቅም እና አዲስ ስልክ ከአቤኒ ወስጄ ነው ያገኘሁት ራሱ እና እስቲ በምክንያት እንደዚህ እንደጠፋ ለምን እንደዚህ እንደሆነ ሁሉንም ነገር እንጠይቀዋለን። ቤተሰቦች ያው ሰብስክራይብ ያደረጋችሁ ላይክ ሼር እያደረጋችሁ አብራችሁን ቆዩ። ቤተሰቦች ያው እስከሚመጣ ድረስ እየጠበቅኩት ነው። ቤተሰቦች እንግዲህ ያው ብሩኬ ይታየኛል፣ ከሩቅ እየመጣ ነው ይታየኛል። ያው ብሩኬ ደርሷል። እንግዲህ ቤተሰቦች ያው መጥቷል። ብሩኬ እንዴት ነሽ? አማን ነው? እንዴት ነው? አለን። በቪዲዮ ነው እንዴ ዛሬ ያው ቪዲዮ እንሰራለን ብዬ ለኔ ያው ለዛ ነበር የደወልኩልህ። አንተ ግን ያው አልነገርኩኝ መጣው ለካና ፍቄ አይደለ ቪዲዮ ልታሰራኝ ነው። ሰላም በላችሁ እስቲ ቤተሰቦች መጀመሪያ ያቁኛል ጊዜ በኋላ እኔ ራሱ መቼ ሰላም ቤተሰቦች እንዴት ናችሁ? ያው እኔ እንደምታውቁኝ ብሩክ ነኝ የአቤኒ ካሜራማን። እንዴት ናችሁ? ሰላም ናችሁ? እኛ አለን ይመስገነው ሁሉ ሰላም። እንግዲህ ሊያገኘኝ እኔ ናፍቆኝ መስሎኝ ጓደኛዬ ለካ ለራሱ ቪዲዮ ሊያሰራኝ ነው የመጣውና ጥሩ ነው፣ አሪፍ ነው፣ ደስ ብሎኛል። ደግሞ ስለከፈት ካቤኒ አዲስ ቻናል ከፍቻለሁኝ። እስቲ በደንብ ባሪፍ ስራዎች ይመጣሉ እያስብያለሁኝ። ይህ ቪዲዮ ግን ላንተ ነው ላንተ ቻናል ነው የኛው ቪዲዮ ላንተ ቻናል ነው። ወይኔ እኔ ከለቀቅኩኝ እኮ ቆይቷል። አዎ ግን ማለት በምክንያት እንደዚህ እንደጠፋ በደንብ ታስረዳናል። የኔ ነው ብሎ ነበር መጀመሪያ ይሸወደኝ። እሺ ካልክ ምን ይደረጋል? አዎ ሰላም ቤተሰቦቼ በድጋሚ እንዴት ናችሁልኝ? እንዲሁም የኔ ውድና ምርጥ የሆናችሁ ፋሚሊዎች ቤተሰቦቼ እንዴት ናችሁልኝ? አላችሁ? እኔ ያለውኝ ትንሽ ጠፍቻለሁኝ በስራ ምክንያት ስላልተመቻቸኝ ያው ቢዚ ስለሆንኩኝ ነው። እንግዲህ ብሎ ጭራሽ በእኔ ቤት ነው የመጣው ይሄ ልጅ። አዎ ገና ሰርፕራይዝ፣ ብዙ ሰርፕራይዝ አለ። እስኪ የታለ ሰርፕራይዙ? ዝም ብሎ ነው የጠበቀኝ። አይገርምም? ሰርፕራይዙ በኋላ ከካሜራ ጀርባ ይቀጥላል። እንግዲህ ቤተሰቦች ምን ትላላችሁ እናንተ? ማለት ከካሜራ ጀርባ ሰርፕራይዝ አለ እንዴ? ቆይ
ይገባም ይችላል። በእኔ ቻናል ጠብቁ ቤተሰቦች። በሱ በእኔ ቻናል ነው የሚመጣው ሰርፕራይዙ። አሁን ግን ይሄኛው ግን ቪዲዮ ለአንተ ነው አስቤ እኔ ማለት በቃ መስራት አለብህ ብዬ ስላሰብኩ ነው። ምክንያቱም በጣም ረጅም ጊዜ ብዙ አንተን የሚጠብቁ በጣም ብዙ አንተን እንትን የሚሉ የሚከታተሉ ኦዲየንሶች አሉና እነሱን እንትን ብለህ በደንብ እንድትሰራ እፈልጋለሁኝ። ያው እኔም ጀምሬያለሁ ቤተሰቦች። በዚህ አጋጣሚ የኔም ላይ አቢቲዩብ ብላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ያው ፕሮሞት ላድርግ እንጂ ባንተ ቻናል እና ደግሞ ለምንድን ነው እዚህ እንደመጣ ያልነገርከኝ? እኔ እኮ ከቤኒ ነው የሰማሁትና ለምንድን ነው? አዎ ማለት ስልክ ቀይሬያለሁኝና ለዛ ነው ያልደወልኩልህ። አቤኒ ደውሎ ነግሮኝ ነበር። እንዲሁም ስልክ ልኬለታለሁኝ ጠይቆኝ ነበር ምናምን ሲለኝ ኦኬ ስጠው ምናምን ብዬው ያው ስልክ ስጠፋብኝ አንተም ከቴሌ ወደ ሳፋሪ ገብቻለሁ ቤተሰቦች። የቴሌ እየጠፋ ሲያስቸግረኝ ከነቀፎ ነው ደግሞ እየጠፋ ያስቸገረኝና በሳፋሪኮም ጀምሬዋለሁኝ። እስኪ ከዚህ በኋላ እንግዲህ አዲስ አበባ ልገባ አስቤያለሁ። በነገራችን ላይ መልካም ብለናል፣ በሰፊው እንቀበላለን እንግዲህ እና ቤተሰቦቼ ያው ከዚህ በኋላ አብረን ምን ሰራ ይሆናል። ወደ አዲስ አበባ ልገባ ስላሰብኩኝ እኔ የመጣሁትም በነገራችን ላይ ማለት የነገር ለማስተካከል ነው። መለሳለሁኝ ግን ኔክስት ላይ እዚህ እመጣለሁኝና አንተም ቻናል ከፍተሃል፣ አብረን ምን ሰራ ይሆናል እንግዲህ። አዎ በደንብ እንሰራለን። ወደ ያው ቤተሰቦቻችን እናዝናኑ አሪፍ ነገሮችን ወደ እነሱ እናቀርባለን ብዬ በእምነት ነው። ቤተሰቦችም ደግሞ በደንብ ላይክ ሼር እያደረጉ ያበረታቱን። እንግዲህ ቤተሰቦች አቤኒ እንዳለው ለዚህ ቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። እንግዲህ ያው እስከዛሬ በነበረን ቆይታ አቃለው ጠፍቻለሁኝ፣ ማስተካከል ይሆናል እሱ። እንግዲህ ዛሬ በቪዲዮ ከተቀበለኝ ይቀጥላል፣ ቪዲዮ ይቀጥላል ማለት ነው። እንግዲህ ቤተሰቦች የሆነ ነገር እየነገርኩ በጣም እየሳቀ ነውና እንዲህ በሱ ቤት ነው በቀጣይ ቪዲዮ መመጣለት ማለት ነው። በቀጣይ ቪዲዮ ጠብቁኝ ቤተሰቦች። ብሩክን ሰርፕራይዝ ማድረጉ እኔ ነኝ የማውቀው። ይቀጥላል ታምራቱ ይቀጥላል። ካሜራማኑ ራሱ እየሳቀ ነው በእውነት ለሱ በነገርኩ እና እንሰራለን ከዚህ በኋላ በደንብ እናንተም ሰብስክራይብ ያደርጋችሁ። እወዳችኋለሁ። እሱ በእኔ ቤት እንደመጣ እኔ ናፍቄው መስሎኝ ነበር። ለካ ናፍቄው አይደለም፣ ሰርፕራይዝ ያው በቪዲዮ ቴንክ ዩ እውነት ቴንክ ዩ ጓደኛዬ በጣም ቴንክ ዩ። አሁን አልጠበቅኩም ነበር ያው በቪዲዮ ማለት መነፋፈቅ በቪዲዮ ይሆናል እንዴ? እኔ ፕራንክ ነበር ማውቀው። እንግዲህ ቤተሰቦች እሱም እንግዲህ ቻናል ከፍቷል፣ እኔም አይቼዋለሁኝ እና እናንተም ሰብስክራይብ አድርጉት የኔ ውድ ቤተሰቦች የሆናችሁ። እሱንም ጓደኛዬንም እንድትይዙት እጠይቃለሁኝ። እወዳችኋለሁ። ሰላም ሁኑ።